ምናልባት አሁን አንድ ሰው ብልቱ ተቆረጠ ሲባል መጀመሪያ የሚመጣው ዘሬን ሳልተካ ሊል ይችላልና አሁን አቤ የልጆች አባት ነው ወይ? እናንተ ያለና ምንም ነገር የለኝም። ምንድነው የለኝም? ቅርብ ሰዓት ነው የተሰራሁት። አንተ ራስህን ስታለሽ ቆይ ውሃ አረባ አስተኛ አንተ አየራ ጥሮት ነው ቆይ ሜላት ወለታ ታነስ ምን አባንም ሰበር ዜና ከመንሱር ጀማል ውጪ በፊንቴክ ኢንቨስትመንት ግሩፕ የማጭበርበር ወንጀል ተጠርጥረው ታስረው የነበሩ ታዋቂ ግለሰቦች እንዲሁም ደግሞ ቲክቶከሮች በዛሬው ዕለት በገንዘብ ዋስትና ከስር መፈታታቸው ነው። ሴዶን ፈሪ ያላችሁ ያላችሁ ሰዎች ቆም ብላችሁ አስቡ። ይህ የድፍረት ጉዳይ ሳይሆን የፕሮፌሽናል ቢዝነስ ጥያቄ ነው። ሰዎች እንደምን አላችሁ? ኤላ እባላለሁ። ለዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት። እንዲሁም ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እንዲሁም ሪፖስት በማድረግ ለተለያዩ ሰው እንዲደርስ አድርጉልኝ እና ዛሬም እንግዲህ በወቅታዊና በአዳዲስ ቪዲዮዎች ተመልሰናል። በፊንቴክ ጉዳይ ምን አዲስ ነገር አለ የሚለውንም እንዲሁም ሰይፉ ሾው ላይ አዳዲስ ነገሮች ተፈጥሯል። እሱን ምን ይሆናል ቪዲዮንም እስከ መጨረሻው በማየት እንድትተባበሩኝ ስል ጠይቃለሁ። ወደ መጀመሪያው ቪዲዮ እንለፍ። አልኩም በቃ ብዙ ወሬ እንዳታወራሽ ይነግራ ብዙ ወሬ እንዳታወራሽ ሽለኛል እንተ እንደዚህ በደንብ ይችላልሽ መጣጣብቀኝ ስበው መጣው ሸኝቻቸው በጣም አሪፍ ሸይዋ ስለሆንኩ መጣው ጠብቀኝ አረበና እኛቻቸው ቶሎና ጠብቃለሁ ሸኝቻቸው መጣው እግር መንገድ ወንዳለሁ እንደዚህ ወክ በጣም ያስፈልጋል ለጤናም ያስፈልጋል ልሸኛችሁ እዚያ ነው ምንድነው 8 ኪሎ ሜትር መጣን ብላችሁ ነው እኔ የምሄድበት የለም ልሸኛችሁ በቃቸው እሺ አረ ልሸኛችሁ እንገናኛለን በቃቸው ይሸኘኛል እኮ እሷ ቻው በቃ እንደውላለን ፈጣሪ ካለ ነው የምንገናኝ አረ ልሸኛችሁ ቻው ችላሉ አላልኩም ወይ? አዎ ችላሉ። ምሮ ምችለኝ የምሳ የሻይ የዳቦ የቡና ዱላንም ምችል። እንኳን ደስ አለሽ ልጅሽን ለማደጎ ሰተናል። ለምን? አንቺ ማሳደግ ስለማትችይ ነው። ማን ነው ማሳደግ አልችልም ያለው? እኔ ልጅ መውለድ የማይችሉ አብታም ቤተሰቦች ነበሩ፣ ለነሱ ሸጥኩላቸው። ልጄን ሸጥከው? አስደንግጪ ቆንጆ ብር ነው የሰጡኝ። እኔ አልፈልግማ። እኔ እፈልጋለሁ። ላንቺ አላካፍልሽም። እናቱ ነኝ እኮ። ያው ነው በእኔና አንቺ መካከል ያለው ልዩነት እኮ። አንቺ ወላጅ እናቱ ነሽ፣ እኔ ደግሞ አዋላጅ ዶክተሩ ነኝ። እንዴት ነው ልዩነት ማይኖረው? እኔ እንጃ። ልጄን ነው የምፈልገው። አየሻ፣ በቃ በጣም በራስሽ ልታፍሪ ነው የሚገባው። ራሱ ዳር ነሽ። ለልጅሽ ብለሽ እኔና ልጆቼ እንድንቸገር ነው የምትፈልጊው? እኔ ካርድ እንዳጣ ነው የምትፈልጊው? የምበላው ነገር እንዳጣ ነው የምትፈልጊው? ለምንድን ነው እንደዚህ ራሱ ዳር የምትሆኚው? ለምን? ምክንያቱም ልጄ ነው፣ ለኔ ደግሞ ብር ነው። ልጄ ነው የምፈልገው። ልጄ ስጠኝ። ይገባኛል። ልጅን ማጣት ከባድ እንደሆነ አውቃለሁ። እናት ነሽ። 9 ወር ሙሉ ተሸክመሽ እንቦቀቅላ ልጅሽን ምንም ማያውቀው ልጅሽን ካንቺ ወስደውብሽ ለባዳ ሲሸጡት ምን ያክል ከባድ እንደሆነ አውቃለሁ። ነገር ግን በጥሩ ብር ነው የተሸጠው። እንዴት ልጄን በብር ተቀይረዋለህ? ማን ስለሆነ ነው እሱ ማይቀየረው? ልጅሽ ስለሆነ ያለሱ ህይወት ስላሌለሽ በጣም ስለምትወጂው እንቦቀቅላ ምስኪን ምንም ማያውቅ ልጅ ስለሆነ ቆንጆ ነው። ዶክተር እስቲ ንገረኝ። አላየሁትም እኮ። አዎ ቆንጆ ነው። ምን ዋጋ አለው ግን? ውበቱን የሚያዩት አሳዳጊዎቹ ናቸው። አንቺማ በሜዳ ላይ ቀረሽ እኮ። ልጄን ነው የምፈልገው። ልጄን ስጠኝ። አለበለዚያ ግን እባክህ እሺ በቃ ልጄን ስጠኝ። እሺ በቃ ዝም በይ። አጽያት ውስጥ አታስገብኝ። ልጅሽ ይመጣል። አዎ ከ30 ዓመት በኋላ ኢቢኤስ ላይ። አይ በምላኩ ትልቅ ልጅ ሆንክ እኮ ፋፋ። አንተ መዝጋት ነው የቀማመስን ጠጋ ብለህ እሱን እኮ ያረጋ ሲበረደኝ ጃኬቱን አምጣ። ራቅ በል ጃኬቱን ይኸው። አይ በምላኩ አደግክ እኮ በእናትህ። ምን ቢል እኮ አብሮ አደግ ነኝ እንደዚህ ትረኛ ይገባ። የምን አብሮ አደግ ነው? በቃ ትቻለሁ። አንተ የኔን አርፈርፍረ ለሁለት እንደበላ እንዳትረሳ። እሱ ያለፈ ታሪክ ነው ያነሳ እንዴ ልትረኛ አችልም። እሺ እረዳለሁ። ዳት ራቅ በል ቫይረስ። እኔ የምልህ ይሄ ልጅ ፌስ ታይም ስናወራ ሲያለቅስ የነበረው አሁን ብሎ እኮ ነው የገባው። ኢትዮጵያ ስትመጣ እንደረዳው ፈልጉ። ኧረ እባክህ እንደዚህ እንዲረዳም ታደርገው ያለው ነገር ብታቆም ይሻላል። እሺ የመርታኝ የምጠው እሱ እንጂ አንተ እየስተትከኝ ነው። በእናትህ በቃ እኔ የምልህ ዶላሩን እንመንዘረው። እኔ ደክሞኛል። አሁን ከዚህ በኋላ ተነስቼ ይያል መንዘር ሰው ካለ እኔ ያለው አንተ አትልም እንዴ? በቃ ጓደኞቻችሁን እኮ ዛግንጌ እኮ በቃ የታውቃለህ ታውቀኛለህ። የሊድ እኔ አንተ ቀን እሱ ይመጣል በለህ ስጠብቅ እንደነበረ አውቃለሁ። እሺ እና በቃ ሂድ። በቃ ተባልክ። በቃ ሂድ። የተሸከምኩበት ስጡኝ። ምን ተሸከምኩ? ጃኬቱ ይሰጣል። ይሰጡ ጃኬት
ይረዳ ይድ በቃ ተሳስቷል። ሰበር ዜና ከመንሱር ጀማል ውጪ በፊንቴክ ኢንቨስትመንት ግሩፕ የማጭበርበር ወንጀል ተጠርጥረው ታስረው የነበሩ ታዋቂ ግለሰቦች እንዲሁም ደግሞ ቲክቶከሮች በዛሬው ዕለት በገንዘብ ዋስትና ከስር መፈታታቸው ነው እየተነገረ የሚገኘው። ከዚህ ቀደም እንደሚታወሰው በፊንቴክ ኢንቨስትመንት ግሩፕ አማካኝነት እውቅናቸው እንዲሁም ደግሞ ታማኝነታቸውን በመጠቀም ማህበረሰቡን ለገንዘብ መጭበርበር ዳርገውታል በማለት ታዋቂ ግለሰቦች እንዲሁም ደግሞ ቲክቶከሮች በቁጥጥር ስር ውለው እንደነበረ የሚታወስ ነገር ነው። ከመንሱር ጀማል ውጪ ከታሰሩ ታዋቂ ግለሰቦች መካከል አርቲስት ሰራዊት ፍቅሬ፣ ይገረም ደጀኔ እንዲሁም ደግሞ ሰለሞን ቦጋለና ዳንኤል ተገኝ ማለት ነው በ500 ሺህ ብር የገንዘብ ዋስትና ከእስር እንደተፈቱ ነው እየተነገረ የሚገኘው። በተጨማሪም ደግሞ እንደ ወንድም ካሊድ እንዲሁም ደግሞ አብርሃም ግዛው ማለት ነው በተጨማሪ በ400 ሺህ ብር የገንዘብ ዋስትና ከእስር መለቀቃቸው እየተነገረ ይገኛል። እነዚህ ግለሰቦችም እንግዲህ ከእስር በተለቀቁበት ሰዓት በውጭ ሆነው የፍርድ ቤት ሂደታቸውን እንዲከታተሉ እንዲሁም ደግሞ የፍርድ ቤት ሂደቱ እየተደረገ ባለበት ሰዓት ማለት ነው ከሀገር እንዳይወጡ ጭምር እገዳ እንደተጣለባቸው ነው እየተነገረ የሚገኘው። በተጨማሪም ደግሞ መንሱር ጀማል በአቃቢ ሕግ በቀረበበት ጽኑ የሆነ ተቃውሞ ምክንያት ፍርድ ቤቱ ውሳኔ ለመስጠት ተለዋጭ ቀጠሮ መስጠቱ ነው እየተነገረ የሚገኘው። በሌላ ዜና ቤታችሁ ውስጥ ያለው ፍራሽ አርጅቶባችሁ እንዲሁም ደግሞ ወገባችሁን እያሳመማችሁና ለመጣል ተቸግራችሁ እንዲሁም በተጨማሪ ደግሞ ለመቀየር አሁን ፕሮግራማችሁ አይደለም። እንግዲያውስ ፎም ኤክስፐርቶች ቤታችሁ ውስጥ ያለውን ፍራሽ ይዛችሁት ኑ ወደ አዲስነት እንቀይርላችኋለን። እንደፈለጋችሁት እንዲሁም ደግሞ እንደ ምርጫችሁ መሀል ላይ ሪል የሆኑ ቦንዲዶች እንዲሁም ደግሞ ሃይ ዴንሲቲ የሆኑ ኳሊቲ የሆኑ ፍራሾችን በመሀል እንጨምርላችኋለን። እንዲሁም በተጨማሪ ደግሞ ወደ ፈለጋችሁት እናድስላችኋለን። የጨርቅ አማራጮችን በእጃችን ላይ አሉ። ፍራሻችሁ እንዲሁም ደግሞ ሶፋ መቀመጫችሁን ከመጣላችሁ በፊት እኛን አማክሩን ይሏችኋል ፎም ኤክስፐርቶች። እዚህ ጋር አስቀምጥኩላችሁ ስልክ ቁጥር እየደወላችሁ ቤታችሁ ውስጥ ያለውን ያረጀውን ፍራሻችሁን ወደ አዲስነት መቀየር ትችላላችሁ። ስልካችሁን አስቀምጬላችኋለሁ እየደወላችሁ እነሱ ማማከራችሁ እንዲሁም ደግሞ ፍራሻችሁን መቀየር ትችላላችሁ። በሌሎች አዳዲስ መረጃዎች አሁን በድጋሚ መልሳሉ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። መንሱር ጀማል በድጋሚ ከሰዓት በኋላ ፍርድ ቤት ቀርቦ ነበር። ጠዋት እነ ሰራዊት ፍቅሬ ዋስትና እንደተፈቀደላቸውና መንሱር ጀማል ደግሞ መከልከሉ የሚታወቅ ነው። ይህን ተከትሎ ከሰዓት በኋላ ቲክቶከሩ መንሱር ጀማል ከጠበቆቹ ጋር ፍርድ ቤት ቀርቦ ነበረ። በሌላ በኩል የፊንቴክ ተበዳዮች ተቃውሟቸውን እያሰሙ ይገኛሉ። ወደ ፍትህ ሚኒስቴር ሄደው ጩኸታቸውን አሰምተዋል። ለምን መፍትሄ ሳናገኝ የዋስትና ጉዳይ ይፈቅዳል በሚል በዛሬ ረፋዱ የፍርድ ቤት ሂደት ከተከሳሾች መካከል ካሊድ ናስርና አብርሃም ግዛው በ400 ሺህ ብር እንደዚሁም ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔ፣ ዳንኤል ተገኝ የተባሉት አርቲስቶች ደግሞ በ500 ሺህ ብር በማስያዝ በዋስ እንዲወጡ ውሳኔ ሰጥቷል። ስለዚህ ካሽ ነው አስይዘው መውጣት የሚችሉት ማለት ነው። የመጀመሪያዎቹ ተከሳሾች ዋስትና ገንዘብ ዝቅ ያደረገው የገቢ መጠናቸው ከሌሎቹ አነስተኛ በመሆኑ እንደሆነ በችሎት ተነግሯል። ፍርድ ቤቱ በተጨማሪም ሁሉም ተከሳሾች ከሀገር እንዲያወጡ አግዷል። ባለፈው ሳምንት በነበረው የችሎት ሂደት አቃቤ ሕግ የተከሳሽ መንሱር ጀማልን በዋስትና የመውጣት ጥያቄ ተቃውሞ ይሄንኑ ምክንያቱን በጽሁፍ እንዲያስረዳ መታዘዙ መዘገባችን ይታወቃል። በዚህ መሰረት በጽሁፍ በቀረበው ጉዳይ ላይ ውሳኔ ለመስጠት ፍርድ ቤቱ ለዛሬ ከሰዓት በኋላ ቀጠሮ ሰጥቷል። ከሰዓት በኋላ በነበረው ችሎት መንሱር ጀማል ከጠበቆቹ ጋር በድጋሚ ፍርድ ቤት ቀርቦ የነበረና ጠበቆቹም በአቃቤ ሕግ መቃወሚያ ላይ ምላሻቸውን በጽሁፍ ያስገቡ ሲሆን ፍርድ ቤቱ በመንሱር ዋስትና ጉዳይ ብይን ለመስጠት ለግንቦት 10 ቀን ቀጠሮ ሰጥቷል። እስከዚያው ድረስ ግን በማረሚያ ቤት እንዲቆይ በሚል በመወሰኑ ወደ ማረሚያ ቤት ወርዷል ማለት ነው። ፍርድ ቤቱ በተጠርጣሪዎች ላይ በቀረበባቸው ክስ ላይ መቃወሚያ ካለ ለመስማት ለግንቦት 10 ቀን ቀጠሮ መስጠቱን ሰምተናል። በዚህ መሰረት ሰራዊት ፍቅሬ ዋስትናውን ካስያዙ ከውጪ እንደዚህም ደግሞ መንሱር ጀማል ከማረሚያ ቤት ፍርድ ቤት ይቀርባሉ ማለት ነው። በፊንቴክ ጉዳይ እንዳያችሁት ነው እንግዲህ ተበዳዮች ምንም ምላሽ ሳያገኙ በዳዮች እየተለቀቁ ነው። እንግዲህ ይሄ ነገር ልክ ነው ብዬ እኔ አላስብም። ያው ከሀገር መውጣት ቢታገዱም ብዙ ነገር ቢታገዱም በዋስትና መለቀቃቸው ልክ ነው ብዬ አላስብም። እናንተስ ምን ታስባላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኮንዶም ነው ተጠቀመው። ሀገር ውስጥ የውጭ ነው የውጭ ኮን ሰላም ነው። ሰላም ነው። እንዴት ነው ሪሴፕሽኑ? አንተ ነህ? እኔ እንጃ። እሺ እንትን አልጋ ፈልጌ ነበረ። አልጋ አለ ሜትር 20 ከ50
እንደ ፈርኒቸር እኔ እንኳን ለመከራየት ነበር የፈለኩት። ለመከራየት አሪፍ አሪፍ አልጋዎች አሉ። ላጤ ነኝ። የሶስት ልጆች አባት። ትጠቀማለህ? አራስቶፍ አልጠቀምም። ኮንዶም ነው የምጠቀመው። የሀገር ውስጥ የውጭውን ነው። የውጭ ከሆነ አይበላም ብዙ። ስንት ሰዓት ነው የምትገባው? እኔ እንኳን ጋሺ ኦፍሳይድ ነው የምገባው። ኦፍሳይድ ነው የምገባው? አዎ ኦፍሳይድ ነው የምገባው። ኦፍሳይድ የምገባ ከሆነ ብቻ ደውልልኝ እስቲ፣ እለፋለሁ፣ ብቻ አስቆማለሁ። ኦኬ እሺ እሺ። ሰው ታበዛለህ? እኔ ሰው አላበዛም፣ ገንዘቤን ነው የማበዛው። ገንዘቤን ነው። ጎበዝ ጎበዝ፣ ትልቅ ደረጃ ትደርሳለህ። ትልቅ ደረጃ ትደርሳለህ። እንግዲህ አልጋችን ዋው ዋው፣ በጣም ነው የሚያምረው ሁሉም ነገር። በቃ መያዝ ትችላለህ። እንግዲህ ፈታ በል፣ ይመችህ። ፎጣ ምናምን ከፈለኩ ፎጣ ላምጣ? ስትፈልግ ንገረኝና አመጣለሁ። እሺ እሺ አባት። አንተ ራስህን ስታለሽ ቆይ ውሃ አስተኛ አንተ አየራ ጥሮት ነው። ቆይ አየራ ጥሮት ነው። ቆይ ሜላት ወለታ ታነስ ምን አባ ነው የምትሰራው? አየራ ምንድን ነው? አንተስ ምንድን ነው? ምን ይሰራል? ቀሚስ ውስጥ ምን ይሰራል? ትንፋሽ ጥሮት እኮ ነው። ትንፋሽ እንደው እና በጥር እዚህ በቃ አንተ ባክ ሎ አፐር ቦዲ እንደዛ ነው። እሺ ወገበሌ ነኝ ነው እንዳመጣ ወገበሌ ሲል አምና ገበይ ግን ድንበርን ለፍና ከዚህ ለፍና ለዳሊ ነው የምናገረው። ያለ በዛ እኔም እናገራለሁ። አንተ ከዚህ እንዳታል ብቻ ምን አገባኝ? አያገባኝም። አፐር ቦዲ ግን እኔ ወይስ ለፍና እና የኔ በነሽ ፈራሉ ሂጂና ያለው አረማ በነሽ ነኝ እፈራለሁ። ወይኔ ጉዲ ሂጂና ያለው ተዛለቅናታ ጁቬንቱስ እና ሊቨርፑል። ኧረ በስመ አብ! ኧረ በእመቤቴ ምን አይነት ፓኬጅ እየገዛው ነው? 2018 ግን ልክ አይደለም። አዎ እማዬ ከእማዬ ጋር እየሰራች ነው። ተው ለማማ ብለህ ተው። ፋራውኝ መቅረቴ ነው የሚያሳዝነኝ። ሁለታችሁም ሂዱ ነው ያለው። አያጅቦ ነህ እናንተ ያለን አንተ ምንም ነገር የለኝም። ምንድን የለኝም? ቅርብ ሰዓት ነው የተሰራሁት። በዚህ በሶስተኛው ቅያስ? አዎ ታውቃቸዋለህ እንዴ? እና ላዛር ናቸው እናታቸውን ቀደም። ምን አገባ አንተ? እሱም አያገባኝም እንዴ። እናው ምንም የለም። ምንም በቃ የፈጠነ ነው። በቃ ዳጥ ያደረጉኝ። ጃኬት ግን ያምራል። በስማ ኧረ እቺን እንኳን ትትረፈኝ እንዴ። በጣም ነው የምታሳዝነው። ጌታ ባዶ እጅን ልገባ ነው? ኧረ ባዶ እጄንም አልገባም። ከኛ ጋር ና ስራ በቃሽ። ያመጣል። የምር ውሰዱኝ። የምር ነው? አዎ የምር። እነሱን ለመብለጥ ነው የምጠራው። ኧረ ቫንዳ ከዚያ ሀገር ብን ብዬ ልጥፋ። ምን ነው ተንኮሱ? ኧረ ተይው። ሰው ለብሼ ዘንጬ ሲወጣ ብር እንዳለ አድርጎ ቆጥሮኝ ብድር ይጠይቀኛል። እንግዲህ እኔ ራሴ ዘንጬ ወጣሁት ብድር ለመጠየቅ። እንግዲህ አስበሽው እንዴ? ዘንጠው ወጣ ነው እንዴ የምጠይቀው? ሰው ልብስ አይቶ አይደል ብድር ራሱ የሚሰጠው? አዎ ለነገሩ እውነትህን ነው። አሁን ሰው እንግዲህ አልተረዳኝም። ገባሽ? እንዳለ አድርጎ እየቆጠረው እና የለኝም ለማለት በቃ ይሄ ቆሻሻ ልብስ ለብሼ መውጣት አለብኝ። ባዶ እግሬ መሄድ አለብኝ። እኔ አሁን በቃ ሲጨንቀኝ ሲጠበኝ ነው በቃ ካፌ እጄ ዘንጬ ቁጭ ምን ከዛ ፎቶ እነሳና እገባለሁ። ሰው ደግሞ አለው ብሎ ተከትሎኝ ብድር ጠይቀኛል። ገባ? አትበቃ ውስጤን አላው ተረዱኝ እንጂ በቃ የለኝም። ተረዱኝ በቃ ዘንጬ ከወጣው ለብድር እንደወጣ አውቁና አበድሩኝ። ምናልባት አሁን አንድ ሰው ብልቱ ተቆረጠ ሲባል መጀመሪያ የሚመጣው ዘሬን ሳልተካ ሊል ይችላልና አሁን አቤ የልጆች አባት ነው ወይ? ልጆች አሉኝ። ስንት ልጆች ወለድክ አቤ? ያው ኧረ አልሐምዱሊላህ 6 ልጆች ወልጃለሁ። እንደደወለ በቃ ቶሎ እንዳይደማም
የተቆረጠው ፓርት ይዛችሁ በፕሬሸር የተቆረጠውንም ደግሞ በፕላስቲክ ውስጥ በፕላስቲክ ውስጥ አርጋችሁ ይዛችሁ ነው ኋላ ያው በ3 ሰዓት ውስጥ እንዳልኩ ሰዓቱ በጣም ሴንሲቲቭ ነው። በጣም ወሳኝ ነገር ነው ለኛ። የተቆረጠውን ነገር በጎዝ ወይ በጨርቅ ጠቅልሎ ፕላስቲክ ውስጥ ንጹህ ፕላስቲክ ባግ ውስጥ ማድረግ። ከዛ እሱን ደግሞ ፕላስቲክ ባጉን እንዳልኩ ደብል ባግ ነው። ስለዚህ በረዶ የተደረገበት በተኛበት ነው አደጋ የደረሰው። አዎ በተኛውበት ነው። ያው አብረን በተኛንበት ነው የደረሰብኝ። የልጆች እኔ ነቃ ብዬ ወጣ ብዬ ነው። እንግዲህ ያው ዘመኑ እንደዚህ ነው ከፍቷል። ያው እንግዲህ ባለቤቱ በተኛበት ነው አሉ እንደዚህ በቢላ አሉ ከት ያረጋቸው ማለት ያው መቷቷ ይቻላል። ቻው በቃ ይቅርቤ ምናምን መባባል ይቻላል። እኔ በጣም ነው ያዘንኩት ማለት ማንችሎት የሚያርፍባችሁ ፔንሲዮኖች ምናምን አልቤርጎች ምናምን ክፍለ ሀገርም ሀገር ውስጥም ያላችሁ ከኔ ጋር ኮላብ አድርጋችሁ መስራት የምትፈልጉ ከሆነ ነፃም የሆኑ ፕሮሞሽኖች ሰራላችኋለሁ። ብቻ ወዲያው ለኔ ንገሩኝ፣ ወዲያው ንገሩኝ። መጋዝ ቤቶችም እንግዲህ ሰይፉ ሾሌም እንዳያችሁት ነው። እንግዲህ በቅናት ተነሳስታ ነው ብልቱን የቆረጠችው። ማሰብ ራሱን እንጃ በጣም ይከብዳል። ያው ሴንሲቲቭ ቦታ ስለሆነ ግን በዚህ ደረጃ ሳላደንቅ ማላልፈው ነገር የሀገራችንን ዶክተሮች ነው የደረሱበት የሕክምና ጥበብ ምናምን በጣም ነው የሚገርመው። ያው ወደ ቦታው ተመልሷል ነው የሚሉት። እንግዲህ እስኪ ይቆማል ይብላል ሰይፉ። ግቢ ግቢ የኔ እናት ማንም የለም ግቢ። እቤቱ ፈሪ ነው አላልኩሽም እንዴ? እኔ ብቻ እኮ እኔ ነው ግቢ። የት ነው የምገባው? ትግባ አንተ ምንድን ቁጭ በይ የኔ እናት። አንተ የት ነው የምገባው? አንተ ምንድን ነው የምትለው? የኔ እናት ውጪ እናት አንተ እንዳትናገራት በሷ ቀልድ አላውቅም ነግሬሃለሁ። አንተ ነው ቤት ውስጥ አለው አይደል እንዴ? አንተ አለ ሲጀምር የለህም እንዴ? አንተ ልጅህም አለ እኔ ቁጭ ብዬ ቤት ውስጥ ወይ ግባና ተኛ ወይ ውጣ። ኧረ አይኑጣ አንተ ልጅ እረፍ እኔ እናንተ እረፍ። ሰማኝ አይደለም እንዴ? አንተ ቆመ ከቀረ እኔም ቆሜ እቀራለሁ። አንተ እኔ እናንተ እስከ መጨረሻው ነው የምንባጠሱሽ። ሰምተሃል አይደል? በቃ ያረዳ ልጅ አይደለም እንዴ? ያረዳ ልጅ ኮንኩ ውጣልን። በቃ ምንድን ነው ውጪና አንተ ተሸፈን። እሺ ተሸፈን። በቃ ማየት ካልቻልክ ተሸፈን። ሸፈን አድርጎ በቃ እሺ። አንተ አረብያ ምን አይተሽ ልታልፊኝ ነበር? አረብያ ያይሽ አትለፊ። ምን እሺ ምንድነው እንደዚህ ድድ ማስጣት ነው? ምን ልስራ በያ ምን ልስራ? አይከብድም። በቃ አረ ከባዱማ በልብ ያለን ሰው መርሰን ነው በያ ማልመጥታ ታለምጣለህ። አረ በዚህ ሰዓት እያላመጥኩ ስለሆነ እያላመጥኩ መስሎ ነው እንጂ በያ እኔ ዘርሰው አይደለም። አንተ ስራ በቃ እንዴት እኔ ስራ አስተገሰራ ምንም ሰራ ነው። እኔ ማልችለው ስራ የለም። እርግጠኛ ነው? በጣም እርግጠኛ ነኝ። ቀለም ቅብ ምናምን ትችላለህ? ኧረ በሷም ጂፕሰም ኳርትዝ ማልችለው ስራ የለም። እኔ እንትን ከትላልቅ እንስቶች ጋር እችላለሁ። ቆይ በእውነት ስሙትልህ እንትን ሴራሚክ ምጣፍ ምናምን እኔ ያውቁት እችላለሁ። እኔ ሴራሚክ የትላልቅ ሰው እንትንስ ዳይፐር መቀየር እኔ እድሜያቸው ከ18 በላይ ይሁን ይችላል። ምን ይላል? ከ71 በላይ ናቸው። ከ71 በላይ አችልም። አየህ እችላለሁ። ስርኔ ስራ አስጠኝ ምንም እሰራለሁ። አረ ምንድነው ሁሉ ነገር ይቻለሽ ነው። እኔ ማልችለው ረሃብ ብቻ ነው። ረሃብ ነው ማቺው። በቃ እሺ አጮህልሻለሁ። እሺ ረሃባቺው እኔ ሳልጮህ አስጮህልኝ በእናትህ በረሃብ አይ ይመች ሳልጮህ አይ አመሰግናለሁ። በእናትህ ትልቅ ሰው ነህ አንተ በእውነት በጣም ትልቅ ሰው ነህ። አስተዋይ ዶክተር ቆይ አንዴ ማሳት ነው ወንድሜ። እንዴት ሆነ? የትኛው ነው ወንድሜ? እግሩ ሊቆረጥ የገባው ለምን አሳብ ትቀይራለህ? አንገቱ አላልክም? አረ ማን ነው አንገቱ ያለው? እግሩ ነው የሚቆረጠው። ቆረጥ ነው እኛ አንገቱ ምን አንገቱ አላልክም እንዴ? አረ ማን አለ? እግሩ ነው እኮ የሚቆረጠው። ችግር የለም አሁን መቁረጥ ይችላል እኮ እግሩ። አሻንጉሊት አረኮ እንዴ ዶክተር? በእናትህ አራት ቅልል ችግር የለም እንትን እያ ነው ውድድር ላይ መጥቶ አይደባደብላቸው ሴዶ በጉልበት የሆነ ቦታ ቀጥቅጦ እሱን ዝም ማስባለት ፈልጓል ሴዶ። ምክንያቱም ይሄ ትልቁ አላማውን እያበላሸባቸው ነው ብዬ ስለምን እንዴት አድርጎ እሱ ከዚህ በፊትም የለመደው ይኸውልህ የሆነ ውድድር ከእንትና ጋር ወዳደራለሁ ይላል። አሁን ያ ሶማሌው በሚለው ልጅ ይሁን 6 ወር ምናምን ይሁን ከአረብ ሀገር የሚመጡ እነ ሌይላን እነ ሂክማን አስፋልት ላይ በጠረባ እየጣለ ፖል እየደበደበ ከዛ የነ በድሩ ጫማ ቤት እንደገና እንትና ክትፎ ቤት ምናምን እያደረገ እዚህ ፉሪ አካባቢ ያሉ ቤቶችን በዚህ ኢሹ ማስታወቂያ 3 ወር 4 ወር እየሰራ ለምዷል።
አሁን ትላንትናም ራሱ ሲል ነበር ጆኒን እንደዚህ እንደ ክትፎ በላሻለሁ ምናምን ሰው ለሱ ኮንቴንት ክሬተር ነው። እንደ ኮንቴንት ክሬተር ያዝናናኛል፣ ግን እንደ ኮንቴንት ክሬተር ደግሞ አራዳ መሆን ነበረበት። አሁን አንዳንድ ሰፈር ውስጥ አሉ ለምሳሌ እኔ ጀግና ነኝ ወታደር ነኝ ምናምን፣ ከዛ ሪሉ ሰው ሲመጣ ግን አፋቸውን ከድነው ይጠፋሉ። በቃ ይሄ ነው እርድና ማለት። በቃ ተሰክሳለህ እንደ ኮንቴንት ክሬተር፣ በቃ ሪሉ ሲመጣ ግን ላሽ ትላለህ። እሱ ላሽ አለናለ ዋናዎቹንም ማንጓጣጥ መሳደብ ጀመር። እንደነሱ ሰው በቃ ይሁን ይዘውም ቢሆን ተቀጠቅጠዋል። አሁን እንደ በራይድ እየሄደ 1 ሚሊዮን ብር አይበቃኝም 10 ሚሊዮን ብር ቀድማችሁ አስገቡልኝ የሚል ገቢ አድርጉልኝ አለኩ። ቀድማችሁ ገቢ ካላረጋችሁልኝ እኔ ስፖርት ነው ይገርም አይ ከተደበደቡ ከዛ በኋላ ማንንም ያምነኝ ስለሌለ ብሎ አንዲ ልዝጋ ነው ሰው ጠይቋል። ቶርሽን ጫማ ቤት ለመክፈት ባስብ አንዲ ሰራው ሊሰራት እኮ ነው ገባ። በቃ አስበ ከተዋረድኩ አይቀር ጀስት ልውጣ ነው። ግን እኔ ደግሞ በ1 ሚሊዮኑም ቢወጣ ባይ ግን ሴዶ ማለት ነው እኔ አሁን ማይፈልጋሉ ሴዶ ሁሉ አመት እንግዲህ ያን ልጅ ሩም ውስጥ ደበደበው። በስማም ያልጅ እኮ አመት ወይኔ ሴዶ ተከረበተ ያልሰበረው እነዛ ወንዶች ታጫል ቀጫጫ ወንዶች ምናምን የጎረቤት ይሁኑ ወይ የሆነ ብድር ተበድረውት ይሁን አላቅም ነኝ የሚያንቀው ልጅ አለ ይመጣና ይቆልፈው እና በጣም ማይፈልጋሉ ሴዶ አይ አያረጉትም እንጂ ቢያረግ ብዙ ሰው ደስተኛ አይ ነው እኔም አይመስልኝ ኢትዮጵያ አይ በቃ እንትኑ አሁን የሆነ የተወሰነ ተአማኒነቱ ጠፍቷል ነገር ነው አይደል? ሁሉም ሰው የሚሆን አልመሰለውም ነው የሚሆን አይደለም። አንደኛ እንትና ሰይዶ በባህሪው አሁንም ማለት ነው እንዲህ ያለ 3 ወር ኮንቴንት መስራት ነው የሚፈልገው ይሄን ጉዳይ ኢሹ እያደረገ ውድድሩ ላይ ግን አይወዳደርም። ሶ ምን ይሆናል የውድድሩም ቴምፖና የሰው ይሄ ማጓጓት ኔክስቱን ምናምን እሱ ያኮላሻዋል የሚል ስጋት አለ። ሐሳቡን ሊቀይር ይችላል። ልክ 1 ወር ሲቀረው ስራ ነው የሚሰራው ባይዘው አልፈልግም ቢልስ አይደል? አሁንም እኮ ፈልጋለሁ መቻል አሁንም እኮ አልፈልግም ብሏል። ግን አሁን አጸደቀራለሁ አለ ግን በዚህ አቋሙ ይቀጥላል ወይ ነው ይቀይራል ነው ማለት ይሄንን የሚያደርገው ለ3 ወር እንትን ለማለት ነው ኮንቴንት ለመስራት ነው ማለት የሆኑ ድርጅቶችን ይሄን ኢሹ እያደረገ አሁን ታየዋለህ ማስታወቂያ ይሰራል። ከዛ 1 ወር ሲቀር የሆነ ነገር ይፈጥራል። ከዛ ከሶማሌው ጋር እኮ ወዳደራለሁ ብሎ መጨረሻ ላይ አሜሪካ ነገር $5 ሚሊዮን ክፈሉኛል። $5 ሚሊዮን ቀርቶ ቪዛ በመቱለት ሴዶን ፈሪ እያላችሁ ያላችሁ ሰዎች ቆም ብላችሁ አስቡ። ይህ የድፍረት ጉዳይ ሳይሆን የፕሮፌሽናል ቢዝነስ ጥያቄ ነው። ከውዝግቡ በስተጀርባ ያለው እውነታስ ምንድን ነው? የዚህን ጽሑፍ ሐሳብ ያገኘሁት ከፋስት መረጃ እንደሆነ ይታወቅልኝ። ሐሳቡ እንዲህ ይላል። ገለልተኛ ሆነን ካየነው የሴዶ አካሄድ ትክክለኛ ነው። ምክንያቱም በቦታውም ሆነ በቲቪ ውድድሩን የሚያየው ብዙ ተመልካች የሚመጣው እሱን ለማየት ነው። ሴዶ ራሱን ያስተዋወቀበት መንገድና የገነባው ብራንድ ዛሬ ለውድድሩ ትልቅ ገቢ የሚያስገኝ ቁልፍ ሆኗል። ነገር ግን ሴዶም ያለበት ችግር አለ። አንዴ 10 ሚሊዮን ሌላ ጊዜ 50 ሚሊዮን እያሉ አቋም መቀያየር ፕሮፌሽናልነት አይደለም። ከመጀመሪያውኑ ግልጽ የሆነና የማይቀያየር የቅድሚያ ክፍያ ወይም አፒራንስ ፊ መጠየቅ ነበረበት። በሌላ በኩል አዘጋጆቹ እሱን ፈሪ ለማስመሰል የሚያደርጉት የማዋከብ ሙድ ልክ አይደለም። አሸነፍክ 10 ሚሊዮን ውሰድ ማለት ስፖርታዊ ውል ሳይሆን ውርርድ ነው የሚመስለው። ይሄ ደግሞ እንደ ኢትዮጵያ ህገወጥ ነው። አሸናፊም ሆነ ተሸናፊ የሚገባቸውን ጥቅማ ጥቅም በግልጽ አስቀምጦ መደራደር ይገባ ነበር። አዘጋጆቹ ቅድሚያ ክፍያውን አቅርበውለት ሴዶ ብሩን ተቀብሎ ወደ ኋላ ካለ ያኔ ፈሪ ሊባል ይችላል። አሁን ግን ያለው ፍጥጫ የገንዘብና የክብር ጉዳይ ነው። እናንተስ ምን ትላላችሁ? እናንተ የትኛው ትክክል ነው? ሴዶ ቅድሚያ ክፍያ መጠየቁ ወይስ አዘጋጆቹ ያቀረቡት ካሸነፍኩ ውሰድ የሚለው ሐሳብ? ኮሜንት ላይ እንወያይበት። መልካም ጊዜ። እንግዲህ ለዛሬ የነበረን ቪዲዮ ይሄን ይመስላል። እንግዲህ እዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ይኸው ቪዲዮውን እያያችሁ ሰብስክራይብ ማታረጉ ሰዎች በጣም ብዙ አላችሁ። ዋካችሁ ሰብስክራይብ እያደረጋችሁ እንዲሁም ይሄን ቪዲዮ ላይክ ሼር በማድረግ ለተለያየ ሰው እንዲደርስ አድርጉልኝ። ቀጣይ በአዳዲስ ቪዲዮዎችና በወቅታዊ ነገሮች እስከምንመለስ ቸር ሰንብቱ።